የገባቸው ጾታ አላቸው እስከሚለው። ሌላው ደግሞ ምን ተነሳ መሰለው ቴሪ እያጠቃለለ ነው። ሌላው ደግሞ ምንድነው የተነሳው? ሥላሴ ከአብርሃም ቤት ገቡ እንላለን። ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው። እና ከአብርሃም ቤት የገቡት በሰው አምሳል ስለሆኑ ፍጹም አካል እኛ ሥላሴን ስለምንመስል በሰው አምሳል ተገለጡ ሥላሴ ብለው ነው የነገሩት። አሁን ሁለት ነገርን ነው እንዲያብራሩልኝ የምፈልገው። አንደኛ ሰውን የሚመስል አካል ያለው ብቻ ነው ወይ በሰው አምሳል የሚገለጥ? ለምሳሌ መላእክት ዘፍጥረት 19 ላይ በሎጥ ቤት ሄደዋል በሰው አምሳል። አንዳንድ ጊዜ መላእክት እንዲያው አሁን ቅዱስ ሚካኤል ሰይፍ መዞ ቅዱስ ገብርኤል ጦሩን ይዞ ከሰለስቱ ደቂቅ ላይ አራተኛ ሆኖ የታየበትን አጋጣሚ እናያለን። ረቂቃናቸው ብለን ምን እናገራቸው መላእክት። ስለዚህ ስዕል ለመሳል አሁን ወደ ስዕልም ስለሚመጣብኝ ነው እንደ አካል የሌለውን ረቂቅ የሆነ ነገር በሰው አምሳል ወደ አምሳል አረጋዊ በአምሳል ወራዙት በአምሳል ሕፃን መሳል አግባብ አይደለም የሚለውን ያመጣል። እስኪ በዚህ ዙሪያ ያለውን ያብራሩልኝ። ጥሩ ነው። ምናልባት ይሄን አሁን በአብርሃም ቤት ተገለጡ። አዎ ተገልጠዋል። የተገለጡ በእንግዳ አምሳል ነው። የተገለጡ በሰው አምሳል ነው። አብርሃም እንግዳ ይወድ ስለነበረ ሥላሴ ለአብርሃም በእንግዳ መልክ ተገለጡ እንጂ ጾታቸውን የሚገልጥ ሌላ አስተምሮ እዛ ውስጥ መጽሐፍ ላይ የለም። ወይ የወንድነታቸውን ያሳዩበት ነገር አካልነቱ ነው። ሰው ስለሆኑ ነው። የሰው አብርሃም እንግዳ ይወድ ነበርና በሰው አምሳል ተገለጹለት ይላል። እንግዳ ስለዚህ በእንግዳ አምሳል ተገለጹለት። ይሄ ማለት ግን አሁን እዛ ጋር ወይ የሴት ቅርጽ የሚያሳይ አካል አልተነተነም፣ የወንድ አካል የሚያሳይ ምልክት አልተነተነም። በእንግዳ አምሳል ተገለጹለት። ይሄማ እኮ ማለት ያለ ግስ አትገልጸውማ። ያለ ግስ የምትገልጸው ነገር የለም። ካሁን እኮ ምናልባት ጾታ ላይ ካሆነ ጾታን የሚለው ነገር የለም እንጂ ማንኛውም አካል ያለው ነገር ማለት ነው የምትገልጸው በግስ ነው። ወይ በወንድ ተገልጿል ወይ በሴት ተገልጿል። ግን ጾታ ስላለው አለ በአንድ ነገር እንደው ልበል ይሄን ጭራ ነው ስላለ ጾታ የለውም፣ ግን ወንድ ይሰጠዋል። ይሄ መስቀል ነው አለ ጾታ የለውም፣ ግን ወንድ ይሰጠዋል ማለት ይሄ በግስ ነው የተገለጸው ማንኛውም ነገር። ስለዚህ ጾታ ይኑረውም አይኑረውም በግስ መግለጽ የተለመደ ነው። በዛ አግባብ ከአብርሃም ልጅ አብርሃም እንግዳ ይወድ ስለነበረ በእንግዳ አምሳል ተገለጡለት ብለን በሰው አምሳል አቤቱ ባሪያን አትለፈው ብሎ አንድ ሶስታችሁ ተገልጿል እኮ ያም ደግሞ አብርሃም ያላየውኛ ያላየነው ሶስት ሰው ተገለጠለት አለ። ነገር ግን አብርሃም ደግሞ አቤቱ ባሪያን አትለፈው ያለ አንድ ሶስትነቱ ሰውቋል። ሌላው ግን ቅድም እንደተነገረው በሰው አምሳል የተገለጸው ሁሉ ከአራቱ ኪሩቤል መካከል አንዱ በሰው አምሳል አንዱ ገጸ ቢስ ይለዋል። ገጸ አንበሳ አለ፣ ገጸ ንስር አለ፣ ገጸ ላይም አለ፣ ገጸ ቢስ ያለ ማለት አሁን ገጸ አንበሳውም በአንበሳ መልክ ተገለጸ ማለት ወንድ አንበሳ ነው ሴት አንበሳ ነው? የለም እኮ ንስሩም ንስራን ነው የሴት አንቀጽ የወንድ